በኤርትራ የግዳጅ ውትድርና ወደ ትግራይ መሸጋገሩ ፖለቲካዊና ኢኮኖሚያዊ ቀውስን ሊያባብስ ይችላል ተባለ። የኤርትራ መንግስት ለዓመታት ሲተገብረው የቆየውና ገደብ የሌለው ብሔራዊ የውትድርና አገልግሎት መርሃ ግብር በሀገሪቱ የወጣቶች ስደትና የሰው ኃይል እጥረት ዋነኛ መንስኤ ሆኖ መቆየቱም ይታወቃል። ይሁን እንጂ ከቅርብ ጊዜ ወዲህ ይህ የግዳጅ ውትድርናና የጸጥታ ሁኔታ ተጽዕኖ በቀጥታም ሆነ በተዘዋዋሪ ወደ ትግራይ ክልል እየተሸጋገረ መምጣቱ አዲስ ስጋትንም ፈጥሯል። ይህ የግዳጅ ውትድርና እንቅስቃሴና ወታደራዊ ዝግጅት መባባስ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተደረሰውን የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ወደ መሬት ለማውረድ የሚደረገውን ጥረት አደጋ ላይ ሊጥል ይችላልም ተብሏል። የኤርትራ ወታደራዊ አቋምና በትግራይ አዋሳኝ አካባቢዎች ያለው እንቅስቃሴ በክልሉ ዘላቂ ሰላም እንዳይሰፍንና በነዋሪዎች ዘንድ የጦርነት ስጋት ዳግም እንዲያንዣብብ እያደረገ እንደሆነም እየተነገረ ይገኛል። ይህ አካሄድ በክልሉና በፌዴራል መንግስቱ መካከል ያለውን የሰላም ሂደት ከማደናቀፉም በላይ የቀጠናውን የፖለቲካ መተማመን ይበልጥ እያሻከረውም ይገኛል ተብሏል። ከውትድርናና ከጦርነት ስጋት ለማምለጥ ወጣቶች አካባቢያቸውን ጥለው በስደት መሰደዳቸው በትግራይ አምራች የሆነ ወጣት ኃይል እጥረት እየፈጠረ መሆኑም ተነግሯል።